سلام تنا فكر كبر لنانتي هون እጅጉን የምንወዳችሁ አብዝተን የምናከብራችሁ ኢሳርስ ቤተሰቦች እንኳን ለመስቀል ለደመራ በዓል በሰላም አደረሳችሁ። ፕሮግራማችን ሳድስ በጠቅላላ ዕውቀት እንዲሁም ስነ ምግባር ላይ ያተኮራል። በአሃዱ ሬዲዮ 94.3 ላይ ዘውትር ማክሰኞና አርብ ከ8 እስከ 10 በጣም ከፍ ብሎ በጣም ይደመጣል። ተመሳሳይ ይዘት ያላቸውን የዕውቀት ማዕዶች ለእናንተ የምናደርስበት ሰዓት ላይ ያለነው ፕሮግራማችን እንግዲህ እንደተለመደው ጊዜውን ጠብቆ ሰዓቱን ጠብቆ ቆንጆ ነገር ይዘን መተናል። በዛሬው ፕሮግራማችንም እንደተለመደው ዕውቀት የሚሆኑ እንዲሁም ደግሞ ለስነ ምግባር ለስነ አእምሮ የሚሆኑ መረጃዎችንም ይዘናል። በዓል ተወጃለሽ ደመራ መሄድ እንዲሁም መስቀል ጥምቀት በዓል አትቀሪም ነው ሁሉ ጊዜ አይደል? በጣም እኮ ደስ የሚለው ተሰብስበን ነው የምናከብረው። ለየት ያለ ነው የናፈቅ የሚከበር በዓል ነው የደመራ በዓል። በዛ ሁኔታ ውስጥ ክብረ በዓል ያለው በዋናነት ደግሞ ልብ ውስጥም ጭምር ነው። ለምሳሌ አብዛኛው ኢትዮጵያውያን በውጭ ሀገር የሚኖሩ ይሄንን ሪትም አያገኙትም። ይሄንን የደመራ በዓል ክብረ በዓሉን አያገኙትም። ስለዚህ ግን በልባቸው ውስጥ ደመራን ያያሰቡ በልባቸው ውስጥ የደመራን ሐሳብ ያነደዱ ያቀጣጠሉ ይቆያሉ ማለት ነው። ስለዚህ ያ ኢትዮጵያ የምትገለጥበት ነገር ነው። ይሄ ባህል በሌሎች ዓለማት ላይ የለም። የዚህ የክርስቶስ እውነተኛው መስቀል የተገኘበትን በዓል የተገኘበትን ሴሬሞኒ በማክበር ወይ ዕውቅና በመስጠት ኢትዮጵያ ብቻ ሳትሆን ሌሎች ዓለማትም የዕውቅና ይሰጡታል ማለት ነው። እሱን የቻለ ታሪክ ነው ወደ በኋላ እናያለን። ግን ኢትዮጵያ ግን በራሷ ባህል አድርገዋለች። የራሷ ባህል አላት ማለት ነው። ደመራ የሚከበርበት የራሷ ባህል አላት። እዛ ጋር እንግዲህ ደመራውን ስናይ ያሉ ነገሮችን አብረን እንወስዳቸው። አንደኛ ሰዎች ይሰባሰባሉ አይደለም? በነጫጭ ለብሰው ሰዎች በሚነደው ጧፍ በመዛሳት በደመራው ዙሪያ ላይ ሰዎች የሚሰባሰቡ ሰዎች አሉ። ይሄ የሰዎች የመሰባሰብ ኃይል የሰዎች ወደ አንድ አቅጣጫ የመምጣት ኃይል ኢትዮጵያዊነት ውስጡ አለ። አብሮ የመኖር ምስጢር ነው። የመሳሳብ ምስጢር ነው። ይሄ በሎው ኦፍ አትራክሽን በስበት ኃይል ውስጥ ስናየው ወደ ላይክ አትራክትስ ላይክ ነው የሚለው የስበት ህጉ በሎው ኦፍ አትራክሽን ላይ። ስለዚህ ተመሳሳይ ነገሮችን ይስባል። ደመራው ራሱ የሰዎች አቅም አለ። ሴሬሞኒው ባህሉ ራሱ ላይ ያለው ያ ተመሳሳይ ነገሮችን ይስባል። መንፈሳዊ አንድምታ ነው ያለው። ያን ደመራ እሳት በመለኮስ ውስጥ ያለው መንፈሳዊ አንድምታ ነው። እሱ አንድምታው መሰረት የሚያደርገው የንግስት ኤሌኒን ታሪክ ነው። ያ የሆነው ክርስቶስ ከሞተ ከ300 ዓመታት ካረገ ከ300 ዓመታት በኋላ የሆነ ነው። እንግዲህ በእነዚህ 300 ዓመት ውስጥ የነበረው በጣም ከባድ ታሪክ አሳልፈዋል። የዓለም ታሪክ ከባድ ፈተና ነበረ። ክርስትና በጣም በእሳት ውስጥ ያለፈበት የነበረ ጊዜ ነው። ከባድ በጣም ብዙ ሰዎች ተሰውተዋል። ብዙ ወንጌልን ይዘው ያስተማሩ የነበሩ መጽሐፍ ቅዱስን ያስተማሩ የነበሩ በጣም ብዙ ሰዎች ታርደዋል፣ ተገለዋል። ስለዚህ የክርስቶስን ያመጣውን የነበረውን አስተምህሮ ለዓለም ለማዳረስ ሲሉ ብዙ ሰማዕታት አሁን ዘመነ ሰማዕታት የሚባለው ለዛ ሰማዕታት በብዛት የነበሩበት ዘመን ያሰመን ብዙዎቹ ታርደዋል። ስለዚህ ያ የእሳት ዘመን በእሳት አሁን በመለኮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የራሷ ባህል አላት ማለት ነው። ለዚህ የሚሆን ለኢትዮጵያ ይዛው የመጣችው ትልቅ ባህል። ስለዚህ ያን የእሳት ዘመን እንዴት ሰዎች እንዳለፉት ከዛ ደመራው የተገኘበት ማለት ኦሬዲ ክርስትና በዓለም ላይ የታወጀበት ጊዜ ነው። ንጉስ ቆስጠንጢኖስ በዓለም ላይ አውጀውታል። ክርስትና ከዚህ በኋላ በዓለም ላይ በነጻነት ሰዎች ማምለክ ይችላሉ ክርስቶስን ብለው አውጀዋል ንጉስ ቆስጠንጢኖስ። ያም የሆነው እሳቸው ንጉስ ቆስጠንጢኖስም የሮማ የመጨረሻው የንግስና ጫፍ ላይ የነበሩ ሰው ናቸው ማለት ነው። ስለዚህ ሮማ ስርወ መንግስት በከፍተኛ ሁኔታ ሰዎችን ሲገልጽ ጨፈጨፍ የነበረበት ጊዜ ነው። ያ ጊዜ ያበቃበት ጊዜ ነው። ስለዚህ እሳቱ ዘመን ያበቃበትን ጊዜ የሚወክል ነው ይሄ ደመራ። ያን እሱም ብቻ አይደለም። በዛ ጭስ እሷ ማቀጣጠሏ እሳት ማቀጣጥላ ደመራ ለኩሳ ደመራው በዛ ምልክት የመጣበት ነገር የሚያመላክተው አንድም ያ የእሳት ዘመን ያለቀበት ነው። ይሄን ስንመጣ ደግሞ ወደ ኢትዮጵያ አውድ ስንመጣ አሁን በዚህኛው ዓመት ላይ ያለው የደመራ በዓል ትልቅ ምሳሌ ነው ያለው። ምክንያቱም የኢትዮጵያ የባለፉት መከራ ዘመኖቿ ያለቀላት ያለበትን የመጨረሻ ነገር ነው የምናየው። ምክንያቱም ደመራው ነዶ መጨረሻ ላይ ሲያበቃ እናያለን ማለት ነው። ይሄ አንደኛው አንድምታ ነው። ሰዓቱ የነበረብን መከራ የነበረብን ብዙ ነገሮች በዚህ 2013 ለማለቁ ትልቅ የሆነ አንድምታ ያው በየዓመቱ ቢከበርም ግን የዚህኛው ዓመትን ለተለየ ፐርፐዝ እንደምናስተዋውሰው እርግጠኛ ነኝ።
ያ ከሆነ ደመራው ለተለየ ፐርፐስ መጠቀም አለብን ለትውስታችን እንዲጠቅመን ኢትዮጵያ መከራዋ ንዳዷ እሳቷ ያለቀለ ጊዜ ከዛ በኋላ ሁለተኛ የክርስቶስ መስቀል በንግስት ሌኒ እንዲገኝ ደመራው ተለኩሶ ወይ የሳቱ ጭስ ምሳሌ በዚህ መልኩ እንደሆነ ሁሉ እውነተኛ የሆነው ሰላማችንን እውነተኛ የሆነ መረጋጋታችንን የምናገኝበት ያንን ነገር ምን ሰበስብበት አመት እንደሚሆን እኔ አልጠራጠርም ለዚህ ማስታወሻ እንዲሆን በዚህ ብንወክለው ደስ ይለኛል ሐሳብ ማቅረብ የፈለኩት ማለት ነው እንጨቶች ችቦች እንደሚሰባሰቡ እንግዲህ የሚሰባሰቡት ነገሮች እርጥቦች አይደሉም ይደረቁ እንጨቶች ናቸው ይደረቁ ችቦች ናቸው አይደል ብዙ ጊዜ የደረቀ ማለት የበሰለ ማለት ነው አይደል አንድ ነገር ጥሬ ሲሆን ሙዝ በጥሬነቱ አይበላም በሰል ሲል ነው የሚበላው እንጨት ደግሞ በሰል ሲል ደረቅ ብሏል ማለት ነው እርጥብነቱ ጠፍ ብሎለታል ስለዚህ ጠፍ ያሉ ሐሳቦች ይሄ ወደ መሬት የሚወርዱ እሳት ቢለኩስ በአንዴ አቀጣጥለው ሐሳብ ማምጣት የሚችሉ ሐሳብ ሲቀጣጠል ነው ውጤት የሚመጣው እርጥብ ሐሳብ ብዙ ጊዜ ያልበሰለ ሐሳብ ለሀገር አይጠቅምም የበሰሉ ሐሳቦች የበሰሉ ነገሮች ብዙ ነገራችን አብስሎናል መከራ አብስሎናል የባለፉት አመታት በተቀላላ በኢትዮጵያ ታሪክ ላይ ብዙ የባለፉት 40 አመታት ሰውን አብስሏል በቃ በመከራ ቀቅሎ ጠብሶ አድርቆ ወደ ሆነ በሰለ ደረጃ ላይ ደርሰናል ስለዚህ ከዚህ በኋላ ለጥቅም እንሆንበት ነው ማለት ስንለቆስ የምንነድበት ለሀገር የምንጠቅምበት እሳታችን ብርሃን የሚሆንበት ያ ማለት ምን ማለት ነው ልክ እንጨት ተቀጣጥሎ ብርሃን እንደሚሆን እኛ ደግሞ እዚህ ጋር ያለ ነው አሁን የተወጣጣ ሐሳባችንን አንድ ላይ አሰባስበን ችቦ አድርገን ነው ለኩሰነው ሻማ ጨለማን እንደሚያወግግ ችቦ ሳት ጨለማን እንደሚገፈው የኛ የተወጣጡ ሐሳቦች የኢትዮጵያን ጨለማነት እንዲገፍ የደመራ በዓል ለዚህ ማስታወሻ እንዲሆን በእጅጉ ያስፈልጋል ሌላኛው ባህሪ እሳት ነው እሳት በተለምዶ እሳት ሆኖ ተቀጣጥሎ እንዲመጣ ሶስት መሰረታዊ ነገሮች ይፈልጋል አንደኛ የሚቀጣጠለው ነገር ሁለተኛ አቀጣጣይ ነገር እና ኦክሲጅን ሶስት ነገር ይፈልጋል እነዚህ የሚቃጠለው አቀጣጣዩ ኦክሲጅኑ ህብረት ሲያረጉ ነው እሳት የሚፈጠረው ይሄም የሆነበት ምክንያት ልክ ከክብሪቱ ላይ ስንለኩስ ያ ከክብሪቱ ላይ ያለ የእሳት ፈጣሪ ኃይል ከኦክሲጅን ያመጣና አርጎ የሚቃጠለውን ወረቀቱን ላይ ስናገናኘው እሳት ሆኖ ይቀጥላል ይሄ ማለት እሳት እንኳን ብርሃን ሆኖ እንዲቀጥል ማለት ነው ብርሃን ሆኖ እንዲቀጥል አሁን ችቦ እሳትነት ምናየው በሁለት አለ አንደኛ አጥፊ እሳት አለ ሁለተኛ ብርሃን ሰጪ እሳት አለ ችቦ ለምሳሌ አሁን ምናበራው ደመራ ነው ደመራ ችቦ ደግሞ የሚቀጣጠልበት ዋነኛው ምክንያት ለማጥፋት አይደለም ለብርሃን ነው አይደል ለምሳሌ አንድ ሰው በጨለማው ችቦ ይዞ ቢዞር ምን ያያረገ ነው በብርሃን መልክ ይፈቀመው ጨለማውን ለመግፈፍ ስለዚህ የዚህ የደመራ በዓል ችቦ ባህሪ ጨለማን ገፋፊ እንጂ ሀገር የሚያቀጣጥለው አይነት አይደለም ምክንያቱም አንድ ሰው ግን እንበልና ቤንዚን ለኩሶ የሆነ መኪና ቢያጋይ ግን ለጥፋት ነው አሁን ያወራና ያለው የጥፋቱን እሳት አይደለም የኃይለኛውን እሳት ነው አሁን ለምሳሌ ፈጣሪ አምላክ እሳት እኮ ነው ባህሪው አይደል ፀሐይ ለምሳሌ እሳት ናት ግን የእሳትነቷ ባህሪ ለኛ እንድንኖር ያደረገ የእሳት ባህሪ ነው ስለዚህ የደመራው የእሳትነቱ ባህሪ ጨለማውን የሚያወግገው ምሳሌ ነው የሚጠቅመው የቤንዚል አይደለም የደመራ ነው ያወራን አይደል ስለዚህ የደመራው እሳት ባህሪ ጨለማን ለማወገግ ከሆነ የተውጣጡ ነገሮች አብረው ሆነው ከሆነ እሳት የሚያመጡት እኛም ደግሞ የተውጣጣ ነገር ይዘን መምጣት አለብን እውነት ነው አንዳንድ ሰው ኃይለኝነት ያለበትም ስሜት ያለው ልክ ክብሪት እንደሚለኩሰው አርጎ ሊዞ ሊመጣ ይችላል ይሄን የሆኑ ሐሳቦችን ማቀጣጠል የሆኑ ሐሳቦችን ማነቃነቅ የሆኑ ሐሳቦች ወደ አንድ አቅጣጫ እንዲመጡ ለማድረግ የፖለቲካ ወሬዎች ለሚያጋቡ ነገሮች ሁሉ ነበሩበት እነዛ ግን ወደ መልካም መቀየር እንደሚቻል ደግሞ አይተናል ስለዚህ እነዚህን ኃይለኛ እሳቶችን ልክ ኦክሲጅን አምጥቶ ስቦ እንደሚያቀጣጥለው የሆኑ ነገሮችን የሆኑ መልካም ነገሮችን አምጥቶ የሆኑ ሐሳቦችን አምጥቶ እንግዲህ ልክ እሳቱ ከኦክሲጅን ውጪ ምንም ህይወት እንደሌለው ተንኮለኛ ሰዎችም ከመልካም ሰዎች ውጪ ህይወት የላቸው ኢትዮጵያ ላይ ያሉ ኢትዮጵያን በበታተን ኢትዮጵያ ማፍረካከስ የሚፈልጉ ተንኮለኛ ሐሳብ ያላቸው ሰዎች እንኳን ኦክሲጅን እንደሚሆኑት
መተንፈሻ ኦክሲጅን ጋዝ ነው እኛ ኦክሲጅን ባይኖር መኖር አንችልም የስጋዊ አካላችን ይሞታል እነዚህ መልካም ሐሳብ ያላቸው ቅን ሐሳብ ያላቸው በጎ ሐሳብ ያላቸው ሰዎች ናቸው ነገርየው የሚያረክሱት ስለዚህ ኦክሲጅኑ መገለጥ አለበት እሳቱ እንዲነድ ከሆነ ኦክሲጅን የሆኑ ሰዎች መውጣት አለባቸው አእምሮአቸው የሰነፉ ሰዎች መድረኩን ሲይዙ ክፋትን ያዙ ሰዎች ሚዲያውን ሲይዙት ኢትዮጵያን የሚያፈርሱ ሰዎች ይመጣሉ ስለዚህ እነዚህ ባላንስ የሚያደርጉ ነገሮች መጥተው እሳቱ ለማቀጣጣያነት ልክ ለደመራ እንዳገለገለ እሳትነት ክፋት የሆነው ነገር ወደ ደመራ ወደ ብርሃናማነት መቀየር ያስፈልገናል ማለት ነው መውጣጣት ያስፈልጋል ይሄ የምናቀጣጥለው ነገር የምናነደው በጨለማውን ለማወገግ የምናነደው ነገር የህብረት ይፈልጋልና እሱን እሳት ለማምጣት ህብረታችን አሁንም ይፈልጋል ሌላኛው የእሳቱን ቅርጽ እንመልከተው ቅርጹ አሁንም የኢትዮጵያን ካርታ ስሜት በደንብ ይዘልናል ያወራን ያለነው ሰላማዊ ስለሆነው እሳት ነው አካባቢን ስለሚያወግግ ጨለማን ስለሚያወግገው ከስር የእሳቱ ባህሪ ወፈር ያለ ጫፉ ላይ ልክ ኤድሮፕ አይነት ነው ጫፉ ላይ ሾል ያለ ነው ልክ እሳት ወደ ላይ ሲበር ሲነድ እንደዛ አይነት ባህሪ ያሳያል ኢትዮጵያ በጣም ከባድ የሆኑ ወቅቶችን አሳልፋለች ከስሯ ወፈር ያለ ከላዩ ሾል ያደርግ እሳት ቅርጽ እንዳላት በካርታውም ኢትዮጵያ እንደዛ አይነት ምልክት ያላት ሀገር ናት እሳት የሆነ ሰው ትውልድ በጣም አገር ለዓለም የሚተርፍ ብርሃንነቷ ለዓለም የሚተርፍበት እሱን ለዚህ አይነት ምሳሌ አድርገን እንጠቀም ከሚያጠፋት እሳት ይልቅ እሳት ወደ ህብረት የሚመጣበት ብርሃን እንዲሆን ወደ ህብረት መምጣት አለበትና ሻማም ቢሆን እኮ ወደ ህብረት መጥቶ ብርሃን ጨለማ የሚወግግበት ምክንያት በሻማው ያለው ንጥረ ነገሮች የሻማው ባህሪ የእሳቱ ባህሪ የሻማው ላይ ያለችዋ ክር አይደል ተጨማምረው ነው ነገር ይውሚያ አይደለ ልክ እንደዛ ሁሉ ኢትዮጵያ ያላትን ነገር ጨማምራ ለዓለም ብርሃናማ የምትሆንበት ዘመኗ እንዲሆን ህይወት እናደርጋለን ለምሳሌ ይሄንን ያቅርጹን የእሳቱን ቅርጽ ከስር ወፈር ብሎ ከላይ ሹል እንዲሆን ያረገበት ዋንኛው ምክንያት ስበት ህግ ስላለ የኛ የስበት ህግ መሬት በስበት ህግ ስለምትተዳደር ነው የመጀመሪያ እሳቱ የተለኮሰበት ቦታ ላይ ከፍተኛ እሳት ይኖራል ከዛ በኋላ ጫፉ ይሄኛው ከፍተኛ ኃይል ስላለ የስበቱን ኃይል መቋቋም የሚችል ጉልበት አለው ከዛ ያንን አየር ሰንጥቆ ወደ ላይ ከፍ ያለ በሚመጣ ቁጥር ግን የእሳትነቱ ባህሪ እየቀነሰ ስለሚመጣ መሬት ደግሞ ከባቢ አየሯን ወደ ታች የመሳብ ጉልበቷ ስላላት የታችኛዋን ለመቋቋም ትንሽ ትታገልና የታችኛው የእሳት ክፍል እንዲያበጥ ይላል ከዛ የላይኛውን ግን መቋቋም ስለምትችል ምን ታደርገዋለች ትጨፈልቀዋለች ስለምትጨፈልቀው የላይ የእሳቱ ቅርጽ እንዲሆናል ከዛ ከስር ግን አሁንም እሳቱ ይቋቋማታል ስለዚህ ከስር ወፈር ትላለች ማለት ነው እሳት በዚህ አይነት ቅርጽ ነው ያለው ይሄንን ለምሳሌ ታርገ በህዋ እሳትን ብንለኩስ ይሄ አይደለም ቅርጹ ለምሳሌ በጨረቃ ላይ ሻማ የመቋቋም አቅሟ ብዙ የውጭ ሀገር ወራሪ ኃይሎችን የመቋቋም አቅሟ ከፍ ብሎ በጣም ብዙ ምክንያቱም የኢትዮጵያ የውጭ ወራሪ ኃይሎችን የመቋቋም ዘመኗ ላይ በደንብ ካየን ማከለኛው ክፍል አሁን አዲስ አበባ ያለበት አካባቢ ላይ ነው አጼ ምኒልክም በደንብ ይሰሩ ከዚህ የነበረው ፓወር ይበዛል ስለዚህ እዚህ አካባቢ የነበረው ቦታ በጣም የተስፋፋ ነው የኢትዮጵያ ግዛቶቿ ወደ ሰሜኑ የኢትዮጵያ ክፍል ስንሄድ ግን ሌሎቹ ዓለማት ተጋርተውታል ቦታዎቹን ማለት ነው ኢትዮጵያ ማስጠበቅ የምትችላቸው ቦታዎች ሁሉ ነበሩ ግን ያኛው ስናይ እዛ ጋር ልክ የስበት ህግ እዛ ጋር ጠበቅ ማለት ይችላል ማለት ያንን ቦታ ላይ መጨቆን ይችል ነበር ማለት ነው ለምሳሌ ለዚህ እኮ ነው ኤርትራ ዋንኛው የተገነጠለችበት ምክንያት የራሳቸው የጣሊያኖች ቦታውን ይዘውት ስለነበረ ነው ቀድሞ ስለዚህ ኦሬዲ ምን ማለት ነው ጫና መደረግ የቻለባቸው ቦታዎች የሳሱ ካርታዎች አሉ ማለት ነው ጫና መቋቋም የቻለባቸው ቦታዎች ላይ የሰፋ ቦታ አለ ልክ እንዲሁ ሁሉ የእሳቱን ባህሪ ስናይም የመሬትን የስበት ጫና መቋቋም የቻለበት ቦታ ላይ ለቀጥ ብሎ ያኛው ቦታ ላይ ደግሞ ሾል ያለ ስለዚህ የደመራን ስናስበው በምሳሌነት እንደዚህ ሁሉ ነገሮች ካየን በእውነትም ለኢትዮጵያ ምሳሌ መሆን የሚችል የራሳችን የሆነ ባህል የራሳችንን ማንነት እዛው ውስጥ መንሰለበት ስለሆነ በዚህኛው ኢትዮጵያዊ በሆነ ምሳሌ ውስጥ ሆነ ወክለን እንድናየው ለምሳሌነት ለተምሳሌትነት እንዲጠቅም በዚህ ፕሮግራማችን ማስተዋወስ ወደድን በጣም ደስ የሚል ነው እርግጠኛም አስበናው እናውቀው
አብዛኛው ጊዜ ዳመራ ሲከበር ሁላችንም ከቤታችን ይዘን እንሄዳለን ያችሁት ስለዚህ አሁን ደግሞ ለሀገራችን በእያንዳንዳችን እንደ ኃላፊነት ሐሳባችንን አቅማችንን ለሀገራችን እናውል ያለንን ነገር ሰው ያለውን ችቦን ይዞ የሚሄደው ያለንን ነገር እናዋጣ ትንሽ ማሳብ ብትሆን ሀገር ትሰራለች ስለዚህ ሁላችንም እናዋጣ ደመራውን አዋተን ችቦ እሳት የሚነድ እንዳረግነው አካባቢ ብርሃን እንዳረግነው ያለንን ሐሳብ እናዋጣ አንጨክን አብረን ያስተሳሰብነው ነገር በተቀላላ እንደ ደመራ ችቦ ሆኖ ለሀገር ብርሃን ይሆናል ወደ ቤተሰቦቻችን የመስቀል የደመራን በዓል ከኛ ጋር ያሳልፋችሁ ስለሆነ እናመሰግናለን ከመሸጋገሪያዎች በኋላ ተመልሰን እንገናኝ ዕውቀት ታላቁ ቤተሰቦቻችን አሁንም ያላችሁት ሳልስ ላይ ነው የእውነተኛው መስቀል የተገኘበት የክርስቶስ የእውነተኛው መስቀል የተገኘበትን የመስቀል የደመራ በዓል ነው ያከበርን ያለነው ከዚህ ጋር ተያይዞ የሚነሳው ስሟ ተያይዞ የሚነሳው የንግስት እሌኒ ታሪክ ይነሳልና በመጀመሪያ ንግስት እሌኒ ማን ናት በጣም ጥሩ ነው ንግስት እሌኒ ያው ሄሌና ብለው እነሱ በምዕራባውያኑ በዚህ ስም ያቋታል በትክክልም በዚች ምድር ላይ በዓለማችን ታሪክ ላይ በጣም ተጽዕኖ ፈጣሪ የነበረች አሁንም የቀጠለች ሴት ናት እንግዲህ ንግስት እሌኒን ተመልክቶ እቺ ሴት የነበረችው በአራተኛው መቶ ክፍለ ዘመን ከ300 ዓመታት በኋላ ባሉት እድሜዎች ላይ በጣም ትልቅ ታሪክ የሰራች ሴት ናት በጣም በብዙ መልኩ ስሟ ይነሳላታል ክብረ በዓሏም ወይም ደግሞ መታወሻነቷም በካቶሊክ ቤተክርስቲያን ጭምር ይከበራል በኦሪየንታል ኦርቶዶክስ አብያተ ክርስቲያናት በተቀላላ ይከበራል በኦርቶዶክስ አስተምህሮቶች በተቀላላ ዓለም ላይ ባሉ ይከበራል ከዛ ውጭ ደግሞ ሌሎች የሚያከብሯቸው ይሄንን ማስተዋወሻነት የሚያነሷትም ሰዎች አሉ ማለት ነው በዋናነት ግን እቺ ንግስት እሌኒ የክርስቶስን እውነተኛው መስቀል አስቆፍሮ በማስገኘት ውስጥ ትልቁ ሚና የተጫወተች ሴት በመሆኗ ዓለም ያስታውሳታል እንግዲህ የክርስቶስን መስቀል ፍለጋ ያገኘችው ራሷ ንግስት እሌኒ መሆኗ በታላቁ የሚታወቅ ነው ለዚህ ተግባሯ በተለያዩ የዓለም አብያተ ክርስቲያናት ቅድም እንዳልነው በሮማ ቤተክርስቲያን በምስራቅ ኦርቶዶክስ አብያተ ክርስቲያናት በኢትዮጵያ በግብጽም ጨምሮ ማለት ነው በኦሪየንታል ኦርቶዶክስ አብያተ ክርስቲያናት በአንግሊካን ኮሚኒየን በሚባሉ በሉተሪያን አብያተ ክርስቲያናት ዘንድ በድምቀት የምትታወቅ ናት ይህንን መስቀሉን አስቆፍራ ለማግኘቷ አርኪኦሎጂያዊና የታሪክ ተመራማሪዎችን ጭምር ዕውቅና የሰጧት ሴት ናት ለምሳሌ በቡልጋሪያ በማልታ የምትባል ደሴት አለች በሮማ ሙሉ ጭምር ሐውልቶች ቆመውላታል ይታወቃል የሷ የተሰራላት ሐውልት ሁሉ አለ ዝነኛው የሆነው የሮማ ንጉስ የነበረው ንጉስ ቆስጠንጢኖስ ወይ ኮንስታንቲኖፕል የሚታወቅ ነው የቆስጠንጢንያ አካባቢ ላይ ንጉስ በጣም ትልቅ የታሪክ ባለሟል የሆነ ሰው ነው ንጉስ ቆስጠንጢኖስን የወለደችው እሷ ናት እንግዲህ የልደት ቦታዋ በግልጽ ያልታወቀ እንደሆነ ነው የሚነገረው ግን በ6ኛው መቶ ክፍለ ዘመን የታሪክ ጻፊ የነበረው ፕሮኮፒየስ የሚያነሳው ሐሳብ አለ በታናሿ እስያ ኤዥያን ማይነር በሚባለው አካባቢ እንደተወለደች ይጠቅሳል በታሪክ መጽሐፉ ላይ በእርሷ ስም የተሰየሙ ለምሳሌ ሄሌኖፖሊስ የተባሉ ከተሞችንም በዛ ስፍራ ላይ እናያለን ወቅቱ የነበሩ ሰዎች ሄሌኖፖሊስን እና ሌሎች ከተሞችን በሷ ሲሰይሙ የሰየሙበት ምክንያት ለሄሌና ወይም ደግሞ ለንግስት እሌኒ ማስተዋወሻ እንዲሆን ተደርጎ እንደሆነ ደግሞ ማየት እንችላለን ስለዚህ እንደዚህ አይነት ከተሞችን ለምሳሌ በቱርክ በሊቢያ አሁን ሊቢያ ከተማ አላት ከሄለን ጋር የተያያዘ ከተማ ማለት ነው ሄሌና ከዛ በፍልስጤምም ጭምር ቦታዎች አሉ ስለዚህ ከነዚህ ቦታዎች በአንደኛው ለሷ ማስተዋወሻ እንዲሆን ወይም የተወለደችበት ስፍራ ሊሆን እንደሚችል ይነገራል በታሪክ በነ ፕሮኮፒየስ ጽሁፎች ላይ በደንብ ተተንትኖ ይቀመጣል ጂኬ ቸስትሮን የተባለ የታሪክ ጸሐፊ በመጽሐፉ ላይ ንግስት እሌኒ የኛ ናት ያው እንግሊዛዊት ናት ብሎ ነው የሚሞግተው እሱ እንደውም ይጠቅስና ከእንግሊዝ ውስጥ ኮኤል የሚባል የቀድሞ
በእንግሊዝ ታሪክ ውስጥ የሚታወቁ ንጉስ ቤተሰቦች አሉ የኮኤል ቤተሰብ ልጅ ናት የሚልም ሙግት ያቀርባል ስለዚህ የኔ ናት የናንተ አይደለች የሚል ክርክር እስካሁን የተቋጨ አይደለም ማለት ነው ግን ንግስት ሌኒ መስቀሉን ለማስቆፈር የሄደችው ከቱርክ ተነስታ ግን መሆኑ ግን ግልጽ ነው ምክንያቱም ቱርክ ላይ ነበረ የቆስጠንጢኖስ የንግስና ስርዓቱና ቦታው የነበረው ስለዚህ የሄደችው ወደ ወቅቱ የፍልስጤም ግዛት ወደ ነበረው ወደዚያ ስፍራ ላይ ነው መስቀሉን አግኝታ ወደ ሀገሯ ስትመለስ የ80 ዓመት እድሜ ባልቴት የ80 ዓመት እድሜ ባለጸጋ ሆና የተመለሰችው ስለዚህ መስቀሉን በ327 ነው በእንደ ምዕራባውያን አቆጣጠር የተገኘው እርሷም በ327 ዓመተ ምህረት ነው ወደ ሀገሯ የተመለሰችው በተገኘበት ዓመት ማለት ነው ስለዚህ የተወለደችው በ248 ዓመተ ምህረት አካባቢ መሆኑ ደግሞ ይነገራል ይታወቃል ማለት ነው እንደ ጥያቄ ማሁን ማድረግ ይላቀርብልህና የንግስት ሌኒ እንዲሁ ደግሞ የንጉስ ቆስጠንጢኖስ እንደ ልጅና እንደ እናት የነበራቸው ግንኙነትም ምንድነው ምን ይመስላል በዛው ማያይዘ ንግስት ሌኒ መስቀሉ ለመፈለግ አስቆፍሮ ያንን ታሪክ እንዲመጣ ያነሳሳት ወይ ደግሞ ያ ታሪክ የመጣበት መንገድ ምንድነው በሁለቱ መካከል ቅድም እንዳልኩሽ በጣም ጥልቅ ግንኙነት ነበር በእናትና በልጅ መካከል ማለት ነው እሷ ንግስት ሌኒ ንጉስ ቆስጠንጢኖስን የወለደችው በ270 ዓመተ ምህረት ነው ከክርስቶስ ውልደት 270 ዓመታት በኋላ ወይም ደግሞ ከክርስቶስ ስቅለትና ትንሳኤ 230 ዓመታት በኋላ ነው ያ ማለት አሁን በኢትዮጵያ እስከ አጼ ቴዎድሮስ ባለው ታሪክ ውስጥ የነበሩ ዓመታትን ስናይ እንደማለት ነው ሩቅ አይደለም ማለት በጣም ቅርብ ጊዜ ነው ስለዚህ ታሪክ ራሱ ስታቢ በጣም ብዙ ክርስቲያኖች ሲሳደዱ በጣም ሲገደሉ ምናም ስለምታቅ ልቧ በጣም ይነካል ስለዚህ አንድ ይሄ ነገር ስርዓት ከያዘላት እና በአለም ላይ በነጻነት ክርስትናን ማምለክ ከተቻለ ስለዚህ ቀጥላ ማድረግ ያለባት ምንድነው ይሄንን ነገር በልቧ ውስጥ የተቀመጠውን እሳት በክርስቶስን መስቀል ቆፍሬ አመጣ አገኛለሁ የተሰቀለበት ቦታ የት ነው መስቀሉ ምን ጋር ነው ያለው መቼም ምንም የሆነው ነገር ስለማይኖር በሚል ነው የተነሳችው ስለዚህ ያ በወቅቱ ኔሱስ ባውኑ ደግሞ በሰርቢያ ተብላ በመተታወቀው ሀገር ውስጥ ነው ኦሬዲ እሷም የነበረችው ልጁ ስትወልድ ንጉስ ቆስጠንጢኖስ በልጅነቱ ስትወልድ ንጉሳዊ ቤተሰብ አባል የነበረች ናት ባሏ ጋር ከተፋታች በኋላ ብቸኛ ልጇን በማሳደግ ስራ ውስጥ ተጠምዳ በፈጣሪዋ ተመስጣ የቆየችው ስለዚህ እንደ እናት ልጅ እንደማያሳድግ ብቸኛ አሳዳጊ እንደሆነች እናት በልጇ አእምሮ ላይ ከልጅነት ጀምሮ ስለ ክርስቶስ ፍቅር ታስተምረው ነበር ማለት ነው ስለዚህም ልጇ ቆስጠንጢኖስ ደግሞ ወደ ንግስና ማማ ላይ ወጥቶ በ306 ዓመተ ምህረት የሮማ ስርወ መንግስት አውግስቶስ ተብሎ ነገሰ ማለት ነው እናቱ ከ6 ዓመታት በኋላ በስልጣን ዘመኑ ላይ ዝነኛ ወሳኝ የሆነች ሴት ናት በ325 ዓመተ ምህረት ደግሞ በሮማ አውግስታ ተብላም ተቀባች ማለት ነው ስለዚህ ከዛ በኋላ ወደ መስቀል ፍለጋው ሄደችው ልጇ ንጉስ ቆስጠንጢኖስ በሮማ የዓለም ምድሮች ላይ በመላ ገደብ በሌለው መልኩ የገንዘብና የሀብት ባለጸግነት ኃይልና አቅም የነበረው ነው ስለዚህ በጀት መድቦላታል ማለት ነው በ326 ከ328 ባሉት ሁለት ዓመታት ውስጥ በይሁዳ እና በፍልስጤም ምድሮች ውስጥ ለመስቀል ቁፋሮ ቆይታ አድርጋ የነበረችበት ጊዜ ነው ማለት ነው በእነዚህ ቆይታዎቿ ውስጥ በክርስቶስ በተወለደበት ቦታ ቤተልሔም ቤተክርስቲያን ሁሉ አስገንብታለች ከዛ ውጪ ሌሎች በደብረ ዘይት ተራራ የተገነባው ቤተክርስቲያንም አሁንም ያለ ነው እሷ የነበረችበት ሰዓት ላይ ተሰራ ነው ማለት ነው ስለዚህ በሶስት የተለያዩ ቦታዎች የተቀበሩ ሶስቱ መስቀሎችም የሁለቱ በግራና በቀኝ የተሰቀሉ ወንበዴዎች ነበሩ ክርስቶስ መሃል የነበረ እንደሚጠቁሙት ንግስት ሌኒ ክርስቶስ የተሰቀለበትን ምስማሮችንም ጭምር አግኝታ ነው ወደ እስራኤል ተመለሰችው እነዚህ ምስማሮች መስቀሉን ይዛ በ328 ሄሌና ኢየሩሳሌምን ለቃ ሄዳለች ማለት ነው ስለዚህ እነዚህ ምስማሮች ሌሎችም የመስቀሉ ክፍሎችን ክፍልፋዮች ሌሎች አካላቶችንም ጭምር አሁንም ድረስ በቫቲካን በሮም ይገኛሉ እነዚህ ምስማሮች ሙሉ በሙሉ የቫቲካን ምድርንም በመስቀል ቁፋሮ ሰዓት ላይ የተገኘው አፈር ይዛ ሄዳ ቫቲካን ላይም በትናለች ከዛ ውጪ ይዛክ የሄደቻቸው ነገሮች መካከል አንዱ ድመቶች ነበሩ ማለት ድመቶች ይዛ ሄዳለች በነገራችን ላይ ድመቶች ይዛ ሄደችበት ዋነኛው ምክንያት በቤተ መንግስት እሷ ባለችበት በዛው ቱርክ አካባቢ በነበሩ ቤተ መንግስቶች በወቅቱ በጣም ከባድ አይጦች ያስቸግሩ ነበር
ስለዚህ እነዚህን አይጦች የሚፋለሙላትን ድመት ይዛ ሄደችው እሷ እንደውም ድመትን በስፍራው አስተዋውቃለች የምትባለውም ንግስት እሌኒ ናት ስለዚህ የታሪኳ እንዲሁ በቀላሉ ተጽፎ መታለፍ ሴት አይደለችም በጣም በዓለም ታሪክ ላይ ወሳኝ የሆነች ሴት ናት ንግስት እሌኒ የሚል ታሪክ ነው ውድ ቤተሰቦቻችን እየተከታተልን ያለነው እውነትም መስቀል ይሸታል የመስቀል ደመራ በዓል ላይ ነው በዓሉ ላይ የሚሸት ነው ተመልሰን አሁን እንገናኛለን አብራችሁን ቆዩ እውቀት ታላቋን